ውድ ቅዱሳን እንደምናችሁ አሁን ወደ ማጠቃለያ መተናል። ከዚህ በኋላ በአንድ አስገራሚ በሆነ አሁን በዚህ ሰዓት ከመናገረው በሚቀጥለው አስገራሚ በሆነ የጸሎት አባባሎች እንጨርሳለን። ግን አስቀድመን አንድ ትልቅ ነገር እናያለን እና ጌታ እንድናገረን እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለዚህ ጊዜና ሰዓት ተመስገን። ናና ተናገረን፣ ድምጽን አሰምተን ንገረን። ከፍ ከፍ በል ተመስገን፣ በጌታ በኢየሱስ ስም አሜን። እና ከዚህ በኋላ የምንመለከተው ምንድነው? ጸሎት ለኤክሰለንስ ወይንም ደግሞ ሊቆ ለመገኘት ለልቀት በሚለው ሐሳብ ነው የእግዚአብሔርን ቃል የምንመለከተው። እንዲህ ይላል ዳንኤል ምዕራፍ 6 ከቁጥር 1 እስከ 3 ዳርዮስም በመንግስቱ ሁሉ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡለት ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ቁጥር 3ን ደግማለሁ። ዳንኤልም በመልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ይሄ በጣም የሚያስገርም ታሪክ ነው። እንደገና ደግሞ በአንደኛ ነገሥት ምዕራፍ 3 ከቁጥር 5 ላይ ለባሪያ አስተዋይ ልቡና ስጣው ብሎ የእግዚአብሔር ቃል ማለት ማን ነው? ሰለሞን እግዚአብሔርን ሲጠይቅ እንመለከታለን። እግዚአብሔር በጣም ሰፊ ልብ እንደሰጠው ከለመነው በላይ ደግሞ እግዚአብሔር እንዳደረገለት በምድር ላይ የሚመስል ንጉስ እንደ ሰለሞን ያለ እንዳልነበረ የእግዚአብሔር ቃል ይናገራል። ከልመና ያገኘ ነው። ስለ ዳንኤል ስንመለከት በዳንኤል ላይ ነው ዛሬ ይሄ ክፍል እንደ ትምህርት ሳይሆን እንደ ስብከት ነው። እና ዳንኤልን ስንመለከት ዳንኤል ምን አይነት ሰው ነው ብትሉ ከእስራኤል አገር በምርኮ የተማረከ ሰው ነው። የእስራኤል ልጆች ወይም ደግሞ አይሁዶች እስራኤሎች 4 ጊዜ ነው የተማረኩት። የመጀመሪያው ሰሜኑ ወገብ 722 ዓመተ ዓለም ላይ በሶሪያ ነው የተማረከው። ሁለተኛው ግን የይሁዳ ታችኛው ግን ቆይቶ በ605 ዓመተ ምህረት ዓመተ ዓለም ላይ ወደ ባቢሎን በነብከደነጾር ነው የተማረከው። ከዛ ከተማረኩ ሰዎች መካከል አንዱ ማን ነው? ዳንኤል ነው። ዳንኤል ተማረከ። በሚማረክበት ጊዜ ከሱ ጋር 3 ሰዎች ተማረኩ። ዳንኤል የኤርሚያስ ተከታይ ነው። ዳንኤል ምንድነው ያደርግ ነበረው? ከሚጸልይ ከኤርሚያስ ብዙ ስለ ጸሎት የቀዳ ሰው እንደሆነ እናያለን። ስለ ጸሎት የተማረ ሰው እንደሆነ እንመለከታለን። ነገር ግን ዳንኤል አንደኛ በነብከደነጾር ዘመን ኖሯል። በነብከደነጾር ዘመን 6 ነገስታትን እንዳየ እንመለከታለን። በአገር ቤት እያለ ደግሞ 3 ነገስታትን እንዳየ እንመለከታለን። ከዛ በኋላ ደግሞ በባቢሎን ዘመን 6 ነገስታትን እንዳየ እናያለን። አሁን ግን ያለው በዳርዮስ መንግስት ዘንድ ነው። ዳርዮስ ታሪኩ ሲጠና በፋሪስና ሜዶን መንግስት ላይ የነገሰ ሰው ነው። አንዳንዶች በቂሮስ ዘመን የነገሰ ነው ብለው ይናገራሉ። ትክክለኛ ሪሰርች አካሄደናል ብለው ያሉኝ ሰዎች ግን የነገሩኝ ዳርዮስ በትክክል 4ኛ ንጉስ እንደሆነ። ቂሮስ የመጀመሪያው ባቢሎንን ቴክኦቨር ያደረገ የመጀመሪያው፣ ሁለተኛው ደግሞ ካምቢሲ፣ 3ኛው ደግሞ ባርዲያ፣ 4ኛው ዳርዮስ እንደሆነ ማለት ይናገራል። ሪሰርቹን የምናገረው ካየሁት መጽሐፍን የምለው የሚገርመው ነገር ይሄ ዳርዮስ 120 አገሮች ላይ ንጉስ ነበር። 120 አገሮች ላይ ንጉስ ሆኖ ግን የንጉሱ ምክትል ነበር። 120 አገር ላይ ንጉስ ሆኖ ግን ከ120 አገሮች ሪፕሬዘንታቲቭስ 120 መሳፍንት መለመለ። በ120 መሳፍንት ላይ ደግሞ 3 ሰው አለቃ አደረገ። ከነዛ ከ3ቱ ደግሞ አንደኛውን one of the Seralim the first one ነው የሚለው። ያ ማለት አንደኛው ማን ሆነ? ዳንኤል ሆነ። ዳንኤል ንጉስ እንደነበረ የሁሉም አለቃ እንደነበረ እናለን። ምን ይላል እግዚአብሔር ቃል? ዳንኤል ሊቆ ተገኘ ነው የሚለው። ዳንኤል ሊቆ ተገኘ፣ የሊቀት መንፈስ እንዳገኘው እንመለከታለን። ዳንኤል ከላቃ በኋላ በጣም አስገራሚ የሆነ ነገር ሆነ። ሰዎቹ ግን እንደዚህ አሉ፣ ይሄ ሰውዬ እኮ እኛን ከልክሎናል፣ እኛ የበታች ሆነናል፣ ምን ይሻለናል አሉ። ስለዚህ ዳንኤልን መከልከል አለብን። ዳንኤልን ከዚህ ስፍራ ማስወገድ አለብን።
ከኛም ላይ እንደም ህይወቱ ምንድነው አሉት በእነዚህ 30 ቀናት ንጉሶ ካንተ ውጪ ሆኖ የሚለምን ሰው በአንበሳ ጉድጓድ ውስጥ ይጣላሉ እና ይጣላሉና ከዛ በኋላ ዳንኤልም በቃ ዳንኤል ያንን ነገር እንግዲህ እንዴት እንደሰማ እናቅም እሱ ወደዛ ውስጥ አልገባም ከዛ በኋላ ንጉሱ አዋጅ እንዲያወጣ አደረጉ የሜዶንና የፋርስ አይቀየርም አዋጅ እንዲያወጣ አደረጉ የአዋጁ ምን የሚል ነው በ30 ቀን ውስጥ የሚጸልይ ወደ አምላኩ የሚጮህ ሰው እርሱ በአንበሳ ጉድጓድ ይጣል የሚል ነበር የሚገርም ነው እና ይሄ እንደዚህ ከሆነ በኋላ ዳንኤል ግን ጽፈቱ እንደተጻፈ ባወቃ ጊዜ ይላል ቁጥር 6 ለምን ይላል የእግዚአብሔር ቃል ምን ይላል የእግዚአብሔር ቃል ዳንኤልም ጽፈቱ እንደተጻፈ ባወቃ ጊዜ ቀድሞ ያደርግ እንደነበረ በአምላኩ ፊት በቀን 3 ጊዜ በየቀኑ በጉልበቱ ተንበርክኮ በአምላኩ ፊት አመሰገነ ጸለየም በቀን 3 ጊዜ በእግዚአብሔር ፊት እንደጸለየ እንመለከታለን በቀን 3 ጊዜ ጸለየ አምላኩንም ደግሞ አመሰገነ ወደ እግዚአብሔርም ጮኸ ከዛ በኋላ እነዚህ ሰዎች አገኙት ይላል ሲጸልይ አገኙት ስለምን አገኙት ከዛ በኋላ በጣም ደስ አላቸው ለምን ዳንኤልን ለማስወገድ ወገኖቼ እነግራችኋለሁ እየጸለያችሁ ትበልጣላችሁ እንጂ የበታች አትሆኑ እየጸለያችሁ ከሚበላችሁ ነገር ታመልጣላችሁ እንጂ እየጸለያችሁ አትበሉ ብዙዎቻችሁ እየጸለይክ ወደ ኋላ ትቀራለህ አትቀርም የመጀመሪያው ነው የምትሆነው ምክንያቱም የእግዚአብሔር ቃል እንደዚህ ይላል በመልካም በረከት ፍጹምም በረከት በጎ ስጦታ ሁሉ ከላይ ከብርሃናት አባት ይወርዳሉ ከናንተ ማንን ጥበብ ቢጎለው በልግስና የሚሰጠውን አምላኩን እግዚአብሔርን ይለምን ነው የሚለው የምንለምነው እግዚአብሔር አይከለክለንም የምንለምነው እግዚአብሔር ይሰጠናል እግዚአብሔር ዳንኤልን ከፍ አረገ ታውቃላችሁ በ13 ነገስታት ዘመን ዳንኤል ከፍ ብሎ ነበር ዛሬ ይህንን ትምህርቴን የሚሰሙ ሰዎች ይህንን መልእክቴን የሚሰሙ ዩኒቨርሲቲ የምትገቡ መንግስት መስሪያ ቤት የሚሰሩ ሰፈር ላይ ያላችሁ በተለያየ ንግድ የምትተዳደሩ አምላካችሁን አስከብሩ ዳንኤል አስቀድሞ ምን ሲሆን ነው የምንመለከተው ከሚያረክስ ነገር ሰውነቱን ራሱን ሲጠብቅ እናለን አሁን ደግሞ በቃ መጸለይ የማይጸልይ ከሆነ አንገቴ ይቆረጥ 30 ቀን ሳልጸልይ እኔ መቆየት አልችልም ክብር ለጌታውን የጸሎትሽን ስፍራ አትልቀቂ የጸሎትን ስፍራ አትልቀቅ እግዚአብሔር ይመጣልሃል እንደም ይልቁን እዛ እንደም የምንመለከተው ነገር ምንድነው ዳንኤል እዛ ቦታ ላይ ዳንኤል አንበሳ ጉድጓድ ውስጥ ተጣለ ንጉሱ እንደዚህ ነው አለው ሁሉ ጊዜ የምታመልከው አምላክ ያድን እኔ ላድን አልችልም ማለት ንጉሱ ሞከረ ሊያድነው ሞከረ በዚህ ሞከረ እነዛ ሰዎች አንተ እሱን ካልጣልክ አንተ ትወድቃለህ አሉ ሞከረ አቃተው ሲያቅተው ሁሉ ጊዜ የምታመልከው አምላክ መቼ ሁሉ ጊዜ መመለክ የሚገባው አምላክ ነው ሁሉ ጊዜ ጧት መመለክ አለበት ማታ መመለክ አለበት ምንም ነገር እኛ ሪስትሪክት ሊያደርገን አይገባም ስልጣናችን እግዚአብሔርን ከማምለክ መከልከል የለበትም አገር መቀየራችን እግዚአብሔር ጋር ያለን ሪሌሽንሺፕ ማቋረጥ የለበትም ጤና ማጣታችን ማቋረጥ የለበትም እናቶች እህቶች እርጉዞች መሆናችሁ ጸሎታችሁን ማቋረጥ የለበትም የስልጣናችሁ ወንበር መጨመር ማቋረጥ የለበትም የሥራ ብዛት እኛን ከእግዚአብሔር ጋር ያለን ማቋረጥ የለበትም ምን ይላል እግዚአብሔር ቃል ዳንኤል ቀድሞ ያደርግ እንደነበረ ወገኖች ዳንኤል ቀድሞ ያደርግ እንደነበረ የሚለው መቼ ነው ትንሽ ጠቅሻለሁ ከዚህም በፊት አንደኛ በአገር ቤት እንደነበረ ውጭ አገር እንደነበረ አገር መቀየር የጸሎትን ህይወት አይቀይርም ሁለተኛ ልጅ ሆኖ እያለ ጎልማሳ ሆኖ እያለ ሽማግሌ ሆኖ እያለ እንደም ትራክስ አድርገው ስንት እንደሆነ ታውቃላችሁ ዳንኤል በዚህ ጊዜ 99 ዓመቱ ነው የሚገርም ነው ዳሪዮስ የነገሰበት 521 ነው ዳንኤል ግን የተወለደው 620 ነው 99 ዓመቱ ላይ ዳንኤል ያው ነበር አሜን እግዚአብሔር የማይላወጥ ህይወት ይስጠን ልባርካቸው ነው መጨረሻ ላይ የማይላወጥ የማይቀየር ሁኔታ የማይቀይረው ማግኘት የማይቀይረው ማጣት የማይቀይረው ችግር የማይቀይረው ድሎት የማይቀይረው ረሃብ የማይቀይረው ክብር የማይቀይረው አገር ቦታ መቀየር የማይቀይረው በእውነት ኮንሲስተንሲ እግዚአብሔር በእኛ ህይወት እግዚአብሔር ያርግልን ዳንኤል ቀድሞ ተገኘ በልጦ ተገኘ ከመሳፍንት በለጠ ካለቆች በለጠ ከሹማምንት በለጠ ከገዢዎች በለጠ ከኃያላን በለጠ ፌቨር አገኘ ክብር ለጌታ ይሁን ደግሞ በንጉሱ ፊት ሞገስ ነው ያገኘው ታውቃላችሁ
የምንጸልይ ከሆነ ሞገስ ማግኘት በሚገባን ፊት እግዚአብሔር ሞገስ ይሰጠናል። የትም ቦታ ላይ ዝም ብለን ወሽወሽ አንበል። እግዚአብሔር በሚፈልግ ቦታ ላይ በአንዱ ብትጠሉ ማንም ሊደርስ በማይችል ቦታ ላይ ጌታ ሞገስ ይሰጣል። የሞገስ ባለቤት እግዚአብሔር ነዋ። አስቴር ጸልያ ስትሄድ ንጉሱ ዘንጉን ዘረጋላት፣ ሞገስ አገኘች ይላል እግዚአብሔር ቃል። ሞገስ ማለት ምን ማለት ነው? ተወዳጅነትን ማግኘት ነው። በእግዚአብሔር ፊት ክብርን ማግኘት ማለት ነው። ስለዚህ ዳንኤል የምታመልከው አምላክ አዳነህን? ዳንኤል እንደዚህ አለ፣ ንጉሶ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛል፣ እኔም አንተን አልበደልኩም። ሃሌሉያ። መንግስትንም አልበደልኩም። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ክብር ለጌታ ይሁን። ጌታ የተመሰገነውን። እየጸለያችሁ የሚጠብቃችሁ መልአክ አለ። እግዚአብሔር የሚያዝላችሁ በጌታ በኢየሱስ ስም በጸሎት ቦታችሁ ላይ እግዚአብሔር መላእክትን ያዛል። መልአኩን ልኮ ዘጋ። የታዘዘ መልአክ አለ። ለእኛ ዳንኤል ከሰው ተለየ፣ ከምንም ተለየ። መልአክ ግን ለእርሱ መጣለት። ጴጥሮስ በታሰረበት ሲጸልዩ መልአክ መጣለት። የምንጸልይ ከሆነ ለእኛ የሚታዘዙ መላእክት አሉ። ሃሌሉያ። ቦታ ሪስትሪክት የማደርጋቸው፣ ጣሪያ የማይይዛቸው፣ ክብር ለእግዚአብሔር ቁልፍ የማይከለክላቸው፣ እግዚአብሔር ስሙ ይባረክ። እነዛ መላእክት ወደኛ ይመጣሉ። ስለዚህ ዳንኤል በለጠ፣ ከሚያውቃቸው በለጠ፣ ከማያውቃቸው በለጠ። ብልጫ ከእግዚአብሔር ነው። ስሙ የተባረክ። ብልጫ ከእግዚአብሔር ነው። ብልጫን የሚሰጥ እግዚአብሔር ነው። ቴክኒክ አይደለም፣ ሽሩድ መሆን አይደለም፣ ማምታታት አይደለም፣ ኋላ ከስር መሄድ አይደለም። እግዚአብሔር ራሱ ነው የሚያደርገው። ስለዚህ ዳንኤል ከዛ በኋላ ዳንኤል ወጣ ይላል እግዚአብሔር ቃል። የዳንኤል ጠላቶች ገቡ ይላል። አየር ላይ ተበተኑ። አየር ላይ አንበሶቹ በታተኗቸው። ከዛ በኋላ ንጉሱ እንደዚህ አለ። በጣም ደስ የሚል እሱን ነው ላነብላችሁ የሚፈልገው። በዛን ጊዜ ንጉሱ ዳርዮስ በምድር ወገን የምትኖሩ ወገኖች አሕዛብ፣ በልዩ ልዩ ቋንቋ የምትናገሩ እንዲህ እላችኋለሁ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር መንግስቱ የማይጠፋ ግዛቱ እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደጋል፣ በሰማይ በምድር ተአምር ያደርጋል፣ ድንቅንም ይሰራል። ዳንኤልንም ከአንበሶች አፍ አድነዋል። ሃሌሉያ። ክብር ለጌታ ይሁን። አንተ ዳንኤልን ያዳነ አምላክ አንተንም ያድናል። እግዚአብሔር ያልቃል። ለሊቀት እንሰራለን። በቃ ከዚህ በኋላ ለሊቀት እንሰራለን። እኛ በቴክኒክ ሳይሆን አምላካችን ይሰራልናል። ጌታ አብዝቶ ይባርካችሁ። እንጸልያለን። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ይህንን የሰማን በጌታ በኢየሱስ ክርስቶስ ስም እምነት በውስጣችን እንደሆነ እንጸልያለን። እግዚአብሔር አባታችን ሆይ በእውነት ቃልህ እውነት ነው። ጸሎት ልቀትን ያመጣል። ጸሎት መብለጥን ያመጣል። ለምን? አንተ ብልጫ ያለ አምላክ እግዚአብሔር ያንን የምታደርግ ቅዱሳንን ያደረግ ሰለሞንን የሰማይ የመጨረሻ ጠቢብ ያደረግ ዳንኤልን የሰማይ የመጨረሻ አዋቂ ያደረግ ብልጫ ያለው ሰራተኛ ያደረግ ብዙ ቅዱሳንን እንደዛ ያደረግ ዛሬም ደግሞ ስለምታደርግ ስምህ ይባረክ። ስለሰማን ተመስገን። ክበር ከፍ ከፍ በል። ተባረክልን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። አሁን በግላችን የሚያገኘንን ነው የተናገርኩት። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ለልቀት እንሰራለን፣ ለብልጫነት እንሰራለን፣ ጸልየን እንሰራለን። እግዚአብሔር ተአምር ያደርጋል። ጌታ ባርካችሁ። ዳና ቆዩልኝ። ከዚህ በኋላ ደግሞ በዓለም ላይ ያሉ ትልልቅ ሰዎች ስለ ጸሎት ምን አሉ የሚለውን ያንን አይተን የምናጠናቅቅበት ጊዜ ይሆናል። ጌታ ባርካችሁ። ዳና ቆዩልኝ። ቻው